ብዙዎቻችሁ ስኳር አቁሜያለሁ፣ ቡናም ላይ ሻይም ላይ ስኳር አልጠቀምም እያላችሁ ፓስታ፣ ማካሮኒ፣ ነጭ ዳቦ፣ ፈጢራ እነሱን ነገሮች የምትበሉ ከሆነ ስኳር አላቆማችሁም። ስኳር የሚባለው ሲምፕል ሹገር ያላቸው እና ሪፋይንድ ሹገር ያላቸው ነገሮች ናቸው። እነዛኛዎቹም ሲምፕል ካርቦሃይድሬት ስለሆኑ ስኳሩ ያለው ኢፌክት አይነት አላቸው ማለት ነው። ካርቦሃይድሬት አይነቶች ብዙዎቹ ሃይ ግላይሴሚክ ኢንዴክስ ያላቸው ምግቦች ናቸው ማለት ነው። እነዚህ ደግሞ ጉዳታቸው በደማችን ውስጥ ያለውን የስኳር መጠን ብለድ ግልኮሳችን በጣም ኢዝሊ እንዲጨምር ያደርጋል። እሱ ደግሞ ኢንሱሊን ሬዚስታንስ ዴቨሎፕ እንድናደርግ ግራጁዋሊ ያደርገናል። ሌላው በጣም ከፍተኛ የሆነ ዌት ጌን ይኖረዋል። ምክንያቱም ብለድ ስትሪማችን ውስጥ እንደገቡ ወዲያው ነው ኃይል የሚሆኑት። እነሱ ደግሞ የሚሰጡን የኃይል መጠን በጣም ብዙ ስለሆነ ሰውነታችን ብለድ ግልኮሱን ባላንስ እስኪያደርግ ድረስ የሚያጠራቅመው የኃይል መጠን እየጨመረ ስለሚመጣ ክብደታችን በቀላሉ እንዲጨምር ያደርግብናል። ሌላው ከአብሮ የሚያያዙት የስኳር ህመም፣ የልብ ህመም ከዌት ጌን ጋር የሚመጡ እና ደግሞ በከፍተኛ ሁኔታ ብለድ ግልኮሳችን ከፍ ሲል የሚከሰትብን ታይፕ 2 ዲያቤቲክ ድረስ ሊደርስብን ይችላል። ሌላው ስኳር በጣም በተደጋጋሚ በተለይ ስዊት እየተጠቀማችሁ የምትመጡ ከሆነ ክሬቪንጋችሁ የበለጠ እየጨመረ ነው የሚመጣው። ያ ማለት ትንሽ የምትጠቀሙ ከሆነ ብዙ እንድትጠቀሙ ሰውነታችሁ ክሬቭ እያደረገ እየፈለገ ይመጣል ማለት ነው። ስኳር፣ ቴብል ሹገር ካቆማችሁ እነሱንም ቀንሳችሁ ለመቆየት ሞክሩ። አመሰግናለሁ።